ዛሬ ማዳጋስካር ኤስኬፕ ቱ አፍሪካ የተባለውን የኮሜዲ ካርቱን እናሳያችኋለን። በአፍሪካ ውስጥ ዙባ የተባለ አንበሳ ልጁን ኦላካይን እንዴት መዋጋት እንዳለበት ለማስተማር ይሞክራል። ነገር ግን ግልገሉ ይበልጥ ፍላጎት ያለው በዳንስ ላይ ነበር። ተቀናቃኙ ወንድ ማኩንጋ የዙባን የአልፋ አንበሳነት ማዕረግ ለመቀማት ይፈታተነዋል። በእነሱ ፍልሚያ ወቅት ግን ኦላካይ በአዳኞች ይያዛል። ኦላካይ ያለበት ሳጥን ውቅያኖስ ውስጥ ወድቆ ወደ ኒውዮርክ ሲቲ ይንሳፈፋል። እዚያም ስሙ አሌክስ ተብሎ ተቀይሮ በሴንትራል ፓርክ ዙ ውስጥ ያድጋል። በዚያም የዕድሜ ልክ ምርጥ ጓደኞቹን ማርቲን፣ ሜልማንን እና ግሎሪያን ያገኛል። ከዓመታት በኋላ በማዳጋስካር ካደረጉት ጀብዱ በመቀጠል የመካነ አራዊት እንስሳቱ አሌክስ፣ ማርቲ፣ ሜልማን፣ ግሎሪያ፣ ፔንጉዊኖቹ እና ቺምፓንዚዎቹ በፔንጉዊኖቹ በሚመራ የተበላሸ አውሮፕላን ተሳፍሮ ወደ ኒውዮርክ ለመመለስ ይዘጋጃሉ። ንጉሥ ጁሊያን፣ ሞሪስ እና ሞርትም አብረዋቸው ይጓዛሉ። አውሮፕላኑ ነዳጅ ይጨርስና በዋናው የአፍሪካ ምድር ላይ በድንገት ይከስክሳል። እንስሳቱ በተፈጥሮ ጥበቃ ክልል ውስጥ በሚገኝ የውሃ ጉድጓድ አካባቢ ራሳቸውን ያገኙታል። እንዲሁም ሌሎች የራሳቸውን ዝርያቸው በማግኘታቸው በጣም ይደሰታሉ። አሌክስ ከወላጆቹ ጋር ይገናኛል። እንዲሁም የኒውዮርክ ንጉሥ ስለመሆኑ በሚያወራው ታሪክ ያስደንጋቸዋል። ማርቲ ልክ እንደሱ ከሚመስሉና እንደሱ ድምፅ ካላቸው ሌሎች የሜዳ አህዮች መንጋ ጋር ይቀላቀላል። በበሽታ ሐሳብ የሚጨነቀው ሜልማን በክልሉ ውስጥ ምንም ዶክተሮች ባለመኖራቸው ይረበሻል። ስለዚህ ሌሎች ቀጭኔዎች እርሱን ጠንቋይ ሐኪማቸው አድርገው ይሾሙታል። የፍቅር ግንኙነት የምትፈልገው ግሎሪያ ደግሞ ለስላሳ አንደበት ያለው የውሃ ፈረስ ሞጆ ሞጆ ትኩረትን ትስባለች። ይህ በእንዲህ እንዳለ ፔንጉዊኖቹ በሜሰንና ፊል በተመለመሉ በርካታ ቺምፓንዚዎች በመታገዝ አውሮፕላኑን ለመጠገን ይነሳሉ። እነሱም በሳፋሪ ላይ ከነበሩ በርካታ የኒውዮርክ ቱሪስቶች ላይ መኪኖችን በመስረቅ ለዕቃ መለዋወጫነት ይገነጣጠሏቸዋል። በማዳጋስካር ክስተቶች ወቅት አሌክስን በጥፊ ስትመታው የነበረችው ጠንካሯ አሮጊት ናና ሜዳ ላይ የቀሩትን ቱሪስቶች ትመራለች፣ እንዲሁም በዱር ውስጥ እንዲተርፉ ትረዳቸዋለች። የዙባን የአልፋ አንበሳነት ቦታ ለመቀማት በታቀደ ሴራ ማኩንጋ አሌክስ የጉልምና መገለጫ ፈተናን ማለፍ አለበት ብሎ አጥብቆ ይጠይቃል። አሌክስ ግን ይህንን የችሎታ ውድድር መስሎት ይሳሳታል። በእውነቱ ግን ይህ የፍልሚያ ውድድር ነበር። ማኩንጋም አሌክስን በማታለል ጠንካራውን አንበሳ ተቀናቃኝ አድርጎ እንዲመርጥ ያደርገዋል። ይህም ለአሌክስ አሳፋሪ ሽንፈትን ያመጣል። ልጁን የማባረር ግዴታ የደረሰበት ዙባ የአልፋነት ማዕረጉን ይተዋል። ማኩንጋም ቦታውን ይረከባል። ይህ በእንዲህ እንዳለ ማርቲ ሌሎች የሜዳ አህዮች እሱ የሚያደርገውን ነገር ሁሉ ማድረግ እንደሚችሉ ሲረዳ ከእንግዲህ ልዩ እንዳልሆነ በማመን ይከፋል። ሜልማን ደግሞ ለሕይወት የሚያሰጋ የጠና በሽታ እንዳለበት ማመን ይጀምራል። ግሎሪያ ለሞቶ ሞቶ ያላት ፍላጎትም ያሳዝነዋል። ምክንያቱም እሱ ለረጅም ጊዜ በምስጢር ይወዳት ነበር። አራቱ ጓደኞች እርስ በርስ ይቃረናሉ። ግሎሪያ ከሞቶ ሞቶ ጋር ቀጠሮ ይኖራታል። ነገር ግን እሱ የሳባት በሰውነቷ መጠን ብቻ እንደሆነ ስትረዳ ፍላጎቷን ታጣለች። ከንጉሥ ጁሊያን የተሰጠውን የማበረታቻ ንግግር ተከትሎ ሜልማን በመጨረሻ ለግሎሪያ ያለውን ስሜት ይገልጽላታል። በሚቀጥለው ቀን የውሃ ጉድጓዱ ሲደርቅ እንስሳቱ ይደነገጣሉ። ስሙን ለማደስ የቆረጠው አሌክስ ከማርቲ ጋር ያለውን ወዳጅነት ይጠግናል። እንዲሁም የወንዙን የላይኛውን ክፍል ለመመርመር የጥበቃ ክልሉን ለቀው ይወጣሉ። ንጉሥ ጁሊያን በአቅራቢያው ላለው እሳተ ገሞራ መስዋዕት ማቅረብ ውሃውን ይመልሳል የሚል ሐሳብ ያቀርባል። ተስፋ የቆረጠውና እየሞተ እንደሆነ የሚያምነው ሜልማን ለመስዋዕትነት ፈቃደኛ ይሆናል። ግሎሪያ እሳተ ገሞራ ውስጥ ከመዝለል ታግደዋለች። እንዲሁም እሱ ከውጫዊ ገጽታዋ በላይ እንደሚወዳት ትረዳለች። አሌክስ እና ማርቲ ሜዳ ላይ የቀሩት የኒውዮርክ ቱሪስቶች ካምፕ እንደገነቡና ወንዙን እንደገደቡት ይገነዘባሉ። አሌክስም በእነሱ ይያዛል። ዙባ እሱን ለመርዳት ይፈጥናል። ነገር ግን አሌክስ ከመካነ አራዊቱ በደንብ ለሚያስታውሱት ቱሪስቶች በመደነስ ሁለቱንም ያድናቸዋል። ማርቲ፣ ሜልማን፣ ግሎሪያ፣ ፔንጉዊኖቹና ቺምፓንዚዎቹ የቺምፓንዚዎቹን የሥራ ማቆም አድማ ከፈቱ በኋላ በተጠገነው አውሮፕላን ደርሰው አሌክስ ግድቡን እንዲያፈርስና ውሃው እንዲመለስ ይረዱታል። ማኩንጋ በቁጣ ቁጥጥሩን ለመያዝ ቢሞክርም አሌክስ ግን በናና እንዲደበደብ በማድረግ ያታልለዋል። ዙባ ለአሌክስ የአልፋ አንበሳነት ማዕረግን ቢያቀርብለትም አሌክስ ግን ማዕረጉ ለአባቱ የሚገባ መሆኑን በማመን አሻፈረኝ ይላል። ዙባ ማዕረጉ የሁለቱም መሆኑን ይናገራል። በዚህም አባትና ልጅ አብረው መሪዎች ይሆናሉ። ስኪፐር ከአውሮፕላኑ ውስጥ ያገኘችን የአሻንጉሊት ጭንቅላት ያገባል። እሱ ሌሎቹ ፔንጉዊኖች እና ቺምፓንዚዎቹ
የጫጉላ ሽርሻራቸውን ለማሳለፍ ወደ ሞንቴ ካርሎ ያመራሉ። አሌክስ፣ ማርቲ፣ ሜልማን፣ ግሎሪያ እና ሌሙሮቹ ለተወሰነ ጊዜ በጥበቃ ክልል ውስጥ ለመቆየት በደስታ ይወስናሉ። ስለተመለከታችሁ እናመሰግናለን። እንዲሁም ወደ ቻናላችን ሰብስክራይብ ማድረግ እንዳትረሱ።